ኦሪጂናል ፋይል አገኘው ብላ ነፍሷን አታውቅም። ይሄን እንዴት እንደምታባረን እያሰበች ይሆናል እኮ። ጉዳዩ ሲፈጠር የኔን እሺ ታስታይ ብቻ በተለያየ ምክንያት ቆይ ምንድነው ሐሳብሽ? አልገባኝም። ገብቶሻል? ምንድነው ሐሳብሽ? ሰውዬ የሆንከውን ለምን አትናገርም? እኔ ምንም አልሆንኩም። ከመጣሽ ነይ። ተዝናንቼ ካልጨረስኩስ? ብዙ ባትኮፈሺ ጥሩ ነው። አሁንም እየተናገርከኝ ነው? አዎ። ትመጫለሽ ወይስ አትመጭም? የተፈጠረውን ለምን አትነግረኝም? ቆይ የተፈጠረውን ለምን መተሽ አታይም? ደህና አይደለህም እንዴ ዳኒ? አዎ ደህና አይደለሁም። ከመጣሽ ነይ፣ ካልመጣሽም አትምጪ። ከዚህ በኋላ አታገኚኝ። ተጭበረበርክ። አይ እኔ እንኳን አልተጭበረበርኩኝም አባዬ። አንተ ግን እንዴት? ያው እንደምታይ በየቀኑ ደህና እየሆንኩኝ ነው። አንድ ጥያቄ ልጠይቅህ ነበር። ምንድነው? ጠይቀኝ። ያልከኝን ብር ግን ትሰጠኛለህ? አዎ። ምን ነው? አይ ስላልመሰለኝ። የማይመስል ጥያቄ ነው እንዴ ጠየቀኝ? አይደለም። አረ የሚመስል ጥያቄ ከጠየቀኝ እሰጥሃለሁ ካልክ እሰጥሃለሁ ነው። ማለቴ ማን ይነግረዋል? እኔ ምን አውቄ? ካወቀም አወቀም። እንደውም ሁሉም ነገር ፍርጥርጥ ብሎ ሰላም ማግኘት ነው ፈልገው። ሰላምን የምታገኝ ከሆነ አሁኑኑ ሁሉም እንጨርሰው። አባዬ ቀጣዩ ምን ሊሆን እንደሚችል ታውቃለህ? እገምታለሁ። ትገምታለህ እንጂ አታውቅም። አንተ ግን በግምትም አታውቅም። አዎ ስታወሩ ተደብቆ ሰምቷቸዋል። አየህ አላልኩ? ወሬው ምንም አላማረኝም ነበር። ካሌብና አባትየው ስለ ቤቱ ጉዳይ ሲያወሩ ተደብቆ ሁሉንም ነገር እስከሰማ በኋላ የሚይዘውና የሚጨብጠው ነገር ግራ ገብቶት ቤቱን ጥሎ በጓሮ በኩል ፈርጥጦ ወጥቷል። ሁሉንም ነገር ለቲና ለመናገር ባይሞክርም ስልክ ደውሎላት ግን የት ነው ያለሽው? ለምንድን ነው የማትመጪው? መቼስ ነው የምትመጪው ብሎ በስልክ ቢያናግራትም እሷ ግን ቃስ ብዬ ነው የምመጣው ብላ ሁሉንም ነገር ችላ ብላበታለች። ዛሬ ባየነው ሁኔታው ግራ የገባውና ሁሉም ነገር የጨነቀው ይመስላል። ዳኒ የቤቱ ጉዳይና ቤቱን የራሳቸው የማድረግና ሸጦ የመጠቀሙ ጉዳይ እንዳበቃለት ሙሉ በሙሉ እርግጠኛ ስለሆነ ባትየውን ያልከኝን ብር እንዴት አደረክልኝ ትሰጠኛለህ ወይ ብሎ ደጋግሞ እየጠየቀው ነው ያለው። ምክንያቱም የቤቱ ጉዳይ አብቅቶለታል። ከእንግዲህ በኋላ ያለው ተስፋ ከሽማግሌው የጠየቀውን ብር ተበድሮና እሷን ይዞ ብስ ለማለት ነበር ያስ። ሽማግሌው ግን እቅዳቸውንና ሁሉንም ነገር ስለሚያውቅ ችግር የለም እሰጥሃለሁኝ እንዳታስብ ብሎ ተስፋ እየሰጠው ግራ የባሰ ግራ እንዲገባውና እንዲጨንቀው ነው ያደረገው። እኔ ሽማግሌው ብሩን እሰጥሃለሁ ብሎ ደጋግሞ ቢነግረውም ሊያምነዋል። ምክንያቱም እስከዛሬ ድረስ ያደረገው ነገርና ለቲና ሁሉንም ነገር ሰጥቼሻለሁ፣ ቤቱ ሁሉንም ነገር ያንቺ ነው ብሎ የፈረመላት ወረቀት ፎርጅድ እንደሆነ ካወቀ በኋላ ሽማግሌው ውሸቱን እንደሆነና በእነሱ ላይ የተጫወተባቸው እንደሆነ ስለገባው ብሩን ትሰጠኛለህ ወይ እውነት አባዬ ብሎ ደጋግሞ ሲጠይቀው አባትየውም እሰጥሃለሁ ብሎ ቢለው በፍጹም ሊያምነዋል። ዳኒ ግራ እንደተጋባና እንደጨነቀው ነበር ዛሬ ያየ ነው። ምክንያቱም ሁሉ ነገር ገደል ገብቷል። የለፋሁበት ያቀድኩት ሁሉም እቅዴ ገደል ገብቶብኛል። ምንድነው ማደርገው ብሎ ቢጨናነቅም ቅረኛው ኤደን ግን ባለን ነገር ይበቃናል። ምንድነው እሱ ለምንድነው እንደዚህ የምትጨናነቀው? ባለን ነገር ተጽናንተንና ትዳር ይዘን ቤታችንን መገንባት እንችላለን ብላ ብትለው እኔ ላንቺ የተሻለ ነገር ነው የምፈልግልሽ፣ አሁን ባለኝ ሁኔታ ግን አንቺን የማግባት እቅድ የለኝም የሚላት ነው የሚመስለው። እሷ ግን በአሁን ሰዓት በዳኒ ተስፋ የቆረጠችና ሁሉም ነገር ያበቃለት እንደሆነ እየተሰማት ስለሆነ ይባስ ብላ እንደውም ሽማግሌውን በስልክ ደውላ አገኝታው ዳኒን ምከሩልኝ፣ እኔ ከእንግዲህ በቅቶኛል፣ የተስፋ ኑሮ እያኖረኝ ነው፣ የሚሰራውን ስራ እንኳን በቅቶ አላቅም፣ ትልቅ ስራ እየሰራሁኝ ነው ብሎ ይለኛል እንጂ የሚሰራው ስራ ምን እንደሆነ ራሱ ነግሮኛ አያቅም፣ የሚሰራው ስራ ወንጀልስ ቢሆን ብላ ከሽማግሌው ምክር ብትጠይቅም ሽማግሌው ይሄ ነው የሚባል ምክር ባይሰጣትም ግን ትዳር ትልቅ ነገር እንደሆነና ባለው ነገር ተጽናንቶ ትዳር መመስረትና አብሮ መኖር እንደሚቻል ምክር ቢጤ ሰጠት አድርጓታል።
እሷ ግን ዳኒን ምከሩልኝ፣ ከዚህ በላይ መታገስ አልችልም፣ ምን እየሰራ እንደሆነ ራሱ አላውቅም ብላም ሽማግሌውን ምክር ጠይቃል። ኤደንን ለዳኒ አሳልፎ ከመስጠት ይልቅ ለልጁ ለካሌብ እንድትሆን ነገሮችን በሙሉ እያመቻች ነው ያለው። ምክር ለግሰኝ ብላ ቤቱ ብትመጣ ይባስ ብሎ ካሌብን ሸኛት ብሎ እንዲሸኛት ካደረገ በኋላ እሱ ጋር እንዲቀራረቡና አብረው እንዲሆኑ ሁኔታዎችን እያመቻቸላቸው ነው የሚመስል። ካሌብ በበኩሉ ችላ ይበል እንጂ አባትየው ያሉትን ነገር ለመፈጸም የተዘጋጀና ልቡ ዳዳ እያለ ያለ ይመስላል። ምክንያቱም ካሌብ ከኤደን ፍቅር ባይኖርበት ራሱ ዳኒን ለመበቀልና ክትትር ምስሙሱ ማውጣት ስለሚፈልግም ከኤደን ጋር የሆነ ነገር ለመጀመርና ዳኒን ለማናደድ ብሎም ሰጣ ገባ ውስጥ ሊገባ እንደሚችል መገመቱ አይከፋም። ምክንያቱም ካሌብ በዳኒ ሚስቱን ስለተቀማና እሱም ደግሞ የእሱን ሚስት ቀምቶ በቀልና እሱ ያየውን ስቃይና በደል ማየትን ስለሚፈልጉ አባትየውና ካሌብ ለጊዜው በአባትየው ሀሳብ ባይስማማም ዛሬ ላይ ግን የአባትየውን ሀሳብና እቅድ ለማሳካት እየተንደረደረ ያለ ነው የሚመስለው። ዳኒ የሚይዘውና የሚጨብጠው ነገር በጠቅላላ ግራ ስለገባው ትሁትን ምክር ለግሽኝ ባክሽ፣ ምን ማድረግ እንዳለብኝ ራሱ አላውቅም፣ ያሰብኩትና ያቀድኩት ነገር በጠቅላላ ገደል ገብቶብኛል ብሎ ደጋግሞ ምክር እንድትሰጠው ቢጠይቃትም እሷ ግን ከዚህ በፊት ያደረጓትና ሲያቃጥሏትና ሲያናድዷት የነበረውን ነገር ለመበቀል ያህል ቢመስልም ምክር ባትለግሰውም እየቀለደችበትና እያሾፈችበትን ቢሆንም ደስ የሚሉና ለእሱ አመለካች የሆኑ ነገሮችን እየነገረችው ነው ያለው። ከዚህ በፊትም ሁሉም ነገር ተስፋ አታድርግ፣ አንተ የራስን መንገድ ብትከተል ይሻልሃል ብላ ደጋግማ ብትነግረውም አልሰማ ያላት ዛሬ ላይ እንደተፈጸመና ከዚህ በፊት እየቀለድሽብን እንደነበረ ዛሬ ነው የገባኝ ብሏታል። ትሁት በበኩሏ ዳኒ በመክርህም ስለማትፈጽመውና ስለማታደርገው ነገር ከአንተ ጋር ማውራት ጉንጭ ማልፋት ነው ብላ ብትለውም እሱ ግን ደጋግሞ ምክር ለግሽኝ ብሎ ቢላትም እሷ ግን የረባ ነገር ባትነግረውም የተሻለው ነገር ቢኖር የሰውን ነገር መመኘትን ትተህ በራስህ አቅጣጫ ብትራመድ ነው የሚሻል። ኤደን ግን ላንተ የምትገባና ካንተ ጋር የምትሆን ሴት አይደለችም ብላ ደጋግማ እየነገረችው ነው። ዳኒ ሁሉም ነገር ግራ ስለገባውና የሚይዘውና የሚጨብጠው ነገር ስለጠፋበት ይባስ ብሎ እንደውም ቤት ውስጥ ገብቶ መኝታ ቤት ውስጥ ገብቶ ሲበረብርና ሲያተረማምስ ካሌብ ድንገት መጥቶበት ድንብርብሩን አውጥቶ ዳኒ የሚያደርገው ነገር ግራ ስለገባው ከቤት ውስጥ የሆነች ነገር ባገኝ ብሎ በራሱ መንገድ ለአንድ ነገር ይዞ ለመውጣትና የራሱን እቅድ ለማሳካት ተፍ እያለ ነው ያለው። ቲና ነገር ከእንግዲህ ስላበቃለትና ከሷ ምንም ነገር ስለሌለውና ከሷ ጋር ምንም ማድረግ ስለማይፈልግ ከእንግዲህ በኋላ የመከራትና የነገራት ለዚህ ጣጣ ውስጥ ሁሉ ስለጨመረችው እና ለዚህ ችግር እንዳበቃችው ስለተሰማው እንግዲህ በኋላ በራሴ ነው ሁሉንም ነገር ማድረግ ያለብኝ ብሎ አስቦ ነው የሚመስለው። ቤት ውስጥ የሆነ ነገር ካገኘውኝ ብሎ መኝታ ቤት ውስጥ ገብቶ በርብሮ ሲወጣ ካሌብ ድንገት አግኝቶት ፊት ለፊት ተጋፍቷል። ዳኒ ለሽማግሌው ሁሉም ነገር ጨንቆኛል፣ ከእንግዲህ በኋላ እኔ ለህይወቴ ለመቀየር ምንም ነገር አድርጋለሁ፣ ሰው መግደል ካለብኝ ራሱ ገድዬ የራሴን ነገር ማግኘት እፈልጋለሁ ብሎ ሲለው ሽማግሌውን በርታ ጎሻ፣ እንደሱ ነው እንጂ ልጅ ማለት ወንድ ልጅ ቆረጠ፣ ጀግና ነህ እንደዚህ ካደረግክማ ብሎ ሲለው ዳኒ እንዴት እንደዚህ ትላለህ? እኔ እኮ የሴጣን ጆሮ ይደፈን ብለህ ትመክረኛለህ ብዬ ስጠብቅ እንዴት እንደዚህ ትለኛለህ ብሎ ሲለው ሽማግሌው የሰው ነገር ከመመኘትና ሌላ ነገር ከማድረግ በፊት የራስህን ነገር መስራት አለብህ፣ ግን ገድዬ ቢሆን በተሳሳተ መንገድ የራሴን ጥቅም አስጠብቃለሁ ካልክ ምንም አያገባኝም፣ እስር ቤት ብገባ እንኳን እኔ ቀላል ስራ ከሰራህና ዋስ የሚያስፈልግ ከሆነ ዋስ ሆነሃለሁ ብሎም አስደምሞታል። ዳኒ ሁሌም ሲጨንቀው ትሁትን ነውና ምክር ለግሽኝ ብሎ የሚላት ባዬ 4 ሚሊዮን ብር ከሰጠኝ የፈለግሽውን ነገር አደርግልሻለሁ፣ የሚያስፈልግሽን ነገር በጠቅላላ አደርግልሻለሁ፣ ባዬ ብሩን ይሰጠኛል ወይ ብሎ እሷን ይጠይቃታል። ዳኒ እውነት ግራ እንደገባውና ምስቅልቅሉ እንደወጣበት የሚያሳየው ባትየው ብሩን ይስጠው አይስጠው ትሁት ስለምን እንዴት ልታቅን ትችላለች ብሎ እንዳሰበና እንደገመተ ግራ ቢገባንም ግን በጣም የጨነቀውና ሁሉ ነገር ግራ የገባው መሬት ልትውጠው የደረሰች ነው የሚመስለው። ትሁት ምክር ለግሽኝ ብሎ ሲሄድ እሷ
ሁሉ ጊዜ ታሾፍበታለች። እያሾፈችም ቢሆን አንድ ነጥብ ያላቸው ነገር ጣል ብታረግለትም እሱ ስለማይገባው ነው እንጂ አባትየው ብሩን ይሰጡኛል ወይ ብሎ እሷን መጠየቁ ግን በጣም የሚያስገርም ነው። ካሌብ ለአባትየው ዳኒን መጠንቀቅ አለብን፣ አሁን ሁሉም ነገር ግራ ስለገባውና ስለጨነቀው ሁሉንም ነገር ሊያደርግ ሲበረብርና ካርታውን ሲፈልግ ድንገት ደርሼበታለሁ፣ ስለዚህ ዳኒን መጠንቀቅ አለብን ብሎ ለሽማግሌው ቢነግረውም ይለፋል እንጂ ምንም ነገር አያደርግም፣ የፈለገውን ነገር ማድረግ ይችላል፣ እኔ በሁሉም ነገር ተጠንቅቅ ያለው ብሎታል። ተስፋ አልቆርጥም ያለው ዳኒ አሁንም በራሱ መንገድ ነገሮችን ለማመቻችና የሆነ ጥቅም አግኝቶ ከዛ ቤት ለመውጣት ደፋ ቀና ቢልም ይሳካለት አይሳካለት ባናቅም ግን ማግሌው ቁልፉን ወንበር ላይ አስቀምጦ እንቅልፍ የወሰደው መስሎ ቢተኛም ዳኒ ግን ቁልፉን አገኘው ብሎ ወደ መኝታ ቤት ይዞ ገብቶ ከቁም ሳጥኑን ሲከፍት ሽማግሌው እጅ ከፍንጅ ይዞት ነበር። ዛሬውን አበቃን። መልካም ይሆንላችሁ።